ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። በየዕለቱ የሚለቀቁ የዕለቱን አንኳርና እውነተኛ መረጃዎች ተካፋይ እንድትሆኑ ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ኖቲፊኬሽን እንዲደርሳችሁ እንድታደርጉ ጠይቃችኋለሁ። ከዕለቱ ዋና መረጃዎች መካከል የኢትዮጵያ የነዳጅ እና የጋዝ ምርቶቿን በጅቡቲ ወደብ በኩል ለዓለም ገበያ ለማቅረብ እቅድ እንደያዘች ተነግሯል። በሌላ በኩል በሲዳማና ኦሮሚያ ክልሎች ላይ ስለተፈጠረው አዲስ ግጭት የምነግራችሁ መረጃ ይኖራል። እንዲሁም ደግሞ የኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ ልትልክ መሆኑ ተዘግቧል። እንዲሁም አውሮፓ አቋርጦት የነበረውን ለኢትዮጵያ የሚሰጠው እርዳታ በድጋሚ ስለመጀመሩ ተዘግቧል። በሌላ በኩል የኢራን ሰማይ ላይ እንግዲህ በረራ እንደተቋረጠ ተዘግቧል። እንዲሁም ደግሞ በ11 የአውሮፓ ሀገራትና በእስራኤል መካከል ቁርሾ እንደተፈጠረ ተዘግቧል። ምክንያቱ ምንድን ነው የሚለው እሱንም ነግራችሁ ይሆናል። አዲሱ የኢራኑ መሪ ሙጅተባ ኻሜኒ የበለጸገው ኢራን ዩራኒየም ከሀገር እንዳይወጣ ትዕዛዝ ስለመስጠታቸው ተዘግቧል። ስለዚህም ዝርዝር መረጃ ማቀርብላችሁ ይኖራል። እንዲሁም ደግሞ በሊባኖስና በእስራኤል መካከል ስለተፈጠረው ግጭትና ዛሬ ስለነበረው የእስራኤል አዲስ ጥቃት በዚህም በርካታ ሰዎች ተገድለዋል። ስለዚህም ዝርዝር መረጃ ማቀርብላችሁ ይኖራል። እንዲሁም ደግሞ ከዕለቱ አጫጭር መረጃዎች ጋር በርካታ መረጃዎች ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ዝርዝር መረጃችን የሲዳማና የኦሮሚያ ክልሎችን የሚመለከት ነው የሚሆነው። ሰሞኑ እንግዲህ በኦሮሚያና በሲዳማ ክልል አዋሳኝ ቦታዎች ላይ ግጭቶች ተቀስቅሰዋል። በሲዳማና ኦሮሚያ ክልሎች አዋሳኝ ድንበር ላይ ሰሞኑን በተቀሰቀሰው ግጭት ለጊዜው ቁጥራቸው ያልታወቁ ሰዎች ሕይወት መጥፋቱ ተዘግበዋል። በግጭቱ በርካታ የአካል ጉዳት እንደደረሰባቸውና ቤቶችም እንደተቃጠሉ ዋዜማ ሬዲዮ ዘግቧል። ግጭቱ ለ2 ቀናት የተካሄደው በምስራቃዊ ሲዳማ ዞንን ጭሬ ወረዳ ጉቦ ሄማ አካባቢ የተፈጠረው ግጭት ወደ አሮሬሳ ወረዳ መዛመቱን ትናንት ምሽት አስታውቀዋል። ተቃዋሚው የሲዳማ ፌዴራሊስት ኮንግረስ መንግስት ግጭቱ ያባባሱ አካላትን ማንነት አጣርቶ ተጠያቂ እንዲያደርግም ጠይቀዋል። ሁለተኛው ዝርዝር መረጃችን የሚሆነው ነዳጅና ጋዝ ለዓለም ገበያ ልታቀርብ ስለመሆኑ ኢትዮጵያ የነዳጅና የጋዝ ምርቶቿ በጅቡቲ በኩል ዓለም ገበያ ለማቅረብ እቅድ እንደያዘች ታውቋል። ኢትዮጵያ የተፈጥሮ ጋዝና ድፍድፍ ነዳጅን በጅቡቲ በኩል ዓለም ገበያ የመላክ እቅዷ ከጅቡቲ ጋር የተጋራች ሲሆን የተጣራ ነዳጅ ምርቶችም ከጅቡቲ ቧንቧ ታስገባለች ተብለዋል። ሀሳቡ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ለጅቡቲ ፕሬዚዳንት እስማኤል ኦማር ጊሌ ያቀርበዋል ተብለዋል። የጅቡቲ የዜና ወኪል ኤዲአይ እንደዘገበው ፕሬዚዳንቱ እቅዱን እንደተቀበሉት ዘግቦታል። የኢትዮጵያ መንግስት ያቀረበው ሀሳብ 2 ምዕራፎች ያካተተ እንደሆነም ተገልጿል። የመጀመሪያው ምዕራፍ 113 ኪሎ ሜትር ርቀት ላይ የተጣራ የነዳጅ ማስተላለፊያ መስመር ዝርጋታ ሲሆን ከጅቡቲ ወደብ ተነስቶ መጨረሻው በኢትዮጵያ ጅቡቲ ድንበር ላይ በሚገኘው ደወሌ ላይ ነው ተብሏል። ሁለተኛው ምዕራፍ 760 ኪሎ ሜትር ርዝመት ያለው የጋዝና ድፍድፍ ነዳጅ መስመር ዝርጋታ ሲሆን በኢትዮጵያ ሶማሌ ክልል ውስጥ ካለው የኦጋዴን ክልል ጀምሮ እስከ ጅቡቲ ወደብ ድረስ እንደሚዘልቅ ተገልጿል። ለሁለቱም የቧንቧ መስመር ዝርጋታና የነዳጅ ማጣሪያዎች አጠቃላይ ወጪ ከ10 ቢሊዮን ዶላር በላይ እንደሆነ ተዘግቧል። የፕሬዝዳንቶቹ ስኬት በኢትዮጵያ ጅቡቲና በዳንጎቴ ኢንቨስትመንት ግሩፕ መሀል ያለውን ትብብር ወደ ላቀ እና ስትራቴጂካዊ ደረጃ እንደሚያሳድገውም ይጠበቃል ተብሏል። ከ7 ዓመት በፊት በኢትዮጵያ ሶማሌ ክልል የተገኘው ድፍድፍ ነዳጅ ወደ ውጭ ለመላክ ቱቦ እየተቀበረ መሆኑም መዘገቡ ይታወሳል። ዘገባው የአዩዛ ሀበሻ ነበር። ሌላው መረጃችን ኢትዮጵያ በዜጎቿ ላይ እየደረሰ ያለው ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ ልትልክ እንደሆነ የተዘገበበት ነበር። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በህንድ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልድ ላሞላ ጋር ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ ለመፍታት በሚቻልባቸው መንገዶች ዙሪያ መወያየታቸው ተዘግበዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው አስታውሰዋል። የሁለቱ ሀገራት ተቋማት የኢትዮጵያን ደህንነት ለማረጋገጥ እና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውም ተዘግቧል። ይህንኑ ተከትሎ ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የኢትዮጵያ ልዑካን ቡድን ወደ ደቡብ አፍሪካ እንደሚያቀና ታውቋል። ከዚሁ ጋር በተያያዘ የፌዴሪ የውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር የኢትዮጵያውያን ላይ የሚፈጸሙ ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድም ከሰሞኑ በተካሄዱ የብሪክስ ስብሰባ ላይ መጠየቃቸው ተዘግቧል። የደቡብ አፍሪካ መንግስት በበኩሉ ጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱም እንደሚያሳውቅ የኢፌዴሪ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የኢትዮጵያ መንግስት ይህንኑ ጉዳይ የሚከታተልና ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩም ተዘግቧል።
በተመሳሳይ በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምምነት እንዲኖር የሁለቱ ሀገራት መንግስታት በጋራ መምከራቸውም ተዘግቧል። ሌላው መረጃችን የሚሆነው የኢትዮጵያ ላይ ተጥሎ የነበረውን ማዕቀብ ስለመነሳት የሚመለከት ነው። አውሮፓ ለኢትዮጵያ የሚሰጠው እርዳታ አቋርጦ እንደነበር ይታወሳል። እንግዲህ አቋርጦት የነበረው እርዳታም በድጋሚ መጀመሩ ተዘግቧል። አውሮፓ ለኢትዮጵያ የሚሰጠው እርዳታ በድጋሚ ጀምሯል። የአውሮፓ ህብረት በትግራይ ጦርነት ምክንያት አቋርጦት የነበረው የልማት ድጋፍ ለኢትዮጵያ በድጋሚ መፍቀዱን የፈረንሳይ 24 የዜና ወኪል ዘግቦታል። ከዚህ የኢኮኖሚ ድጋፍ በተጨማሪ የአውሮፓ ህብረት በቅርቡ በኢትዮጵያ ላይ ጥሎት የነበረውን ጊዜያዊ የቪዛ ገደብ ሙሉ ለሙሉ እንዳነሳም ተዘግቧል። ወደ ውጭ መረጃ ስናመራ 11ዱ የአውሮፓ ሀገራትና እስራኤልን የሚመለከት መረጃ ነው ያለው። 11 ሀገራት የእስራኤል ተወካዮችን ጠርተው ማብራሪያ የጠየቁበት ጉዳይ አለ። ይህ ጉዳይ ምንድን ነው የሚለው የእስራኤል ካቢኔ አባል በግሎባል ጋዛ ፍሎቲላ ቡድን ላይ ያስተላለፉት ንግግር ተገቢነት የጎደለው ነው በሚልም ተቃውሞ ገጥሞታል። የእስራኤል ብሔራዊ ደህንነት ሚኒስቴር ኢታቤን ጋዢር በማህበራዊ ገጻቸው ላይ በለቀቁት ተንቀሳቃሽ ምስል ለፍልስጤም እርዳታ ለማድረስ የመጡትን የፍሎቲላ ቡድን ዘልፏል ተብሏል። ጋቪር የቡድኑን አባላት ለሐማስ ድጋፍ ለማድረግ የመጡ የሽብር ተግባራት ተባባሪዎች ናቸው ሲሉም ወንጅለዋቸዋል። የግሎባል ስሙድ ፍሎቲላ ቡድን ከ44 ሀገራት የተውጣጡ 428 የሰብአዊ መብት ተሟጋቾችን ይዞ ጉዞ ቢጀምርም በእስራኤል ባህር ኃይል እንዳይገባ እገዳ እንደተጣለበት ተገልጿል። ይህንም ተከትሎ 8 የአፍሪካ ሀገራት እና ሌሎች ተጨማሪ 3 ሀገራት በሀገራቸው የሚገኙ የእስራኤል አምባሳደሮችን በመጥራት ማብራሪያ ጠይቀዋል። 11ዱ የአውሮፓ ሀገራትም ዩናይትድ ኪንግደም፣ ጣሊያን፣ ፖላንድ፣ ስፔን፣ ፈረንሳይ፣ ቤልጅየም፣ ፖርቹጋል፣ ኔዘርላንድ፣ አውስትራሊያ፣ ኒውዚላንድ እና ካናዳ መሆናቸው ተዘግበዋል። ሌላው መረጃችን ስለ ኢራን ዩራኒየም የሚመለከት ነው። አዲሱ የኢራኑ መሪ ሙጅተባ ሀሚኒ የበለጸገው ዩራኒየም ከኢራን እንዳይወጣ አዘዋል። የኢራን የበላይ መሪ ሙጅተባ ሀሚኒ ሐሙስ ዕለት ባስተላለፉት ትዕዛዝ የበለጸገው ዩራኒየም በኢራን ውስጥ የመቆየት እንዳለበትና ጦርነቱ ለማቆም ከአሜሪካ ጋር በሚደረግ ስምምነት አካል ተደርጎ ወደ ውጭ መውጣት እንደሌለበት ማዘዛቸው ሮይተርስ ከፍተኛ የኢራን ምንጮችን ጠቅሶ ዘግቦታል። ከዚሁ ከኢራን ጋር በተያያዘ ኢራን ሰማይ በረራ ማቆሙ ተገልጿል። አውሮፕላኖች በኢራን ሰማይ ላይ መብረር አቆሙ ተብሏል። በመካከለኛው ምስራቅ ያለው ግጭት መልሶ ይቀሰቀሳል በሚል ስጋት በዛሬው ዕለት የኢራን ሰማይ ላይ የሚበሩ አውሮፕላኖች ቁጥር በከፍተኛ ሁኔታ እንደቀነሱ ተዘግቧል። በተጨማሪም በአረብ ባህረ ሰላጤ ሰማይ ላይ ከተፈጠረው ኤሌክትሮኒክስ ግንኙነት መቋረጥ ጋር ተያይዞ የኢራን ሰማይ ጭር እንዳለ ተገልጿል። ወታደራዊ ተንታኞች፣ ታዛቢዎች ለገልፍ ኒውስ እንደገለጹት በተለይ የኤሌክትሮኒክስ ግንኙነት መቋረጡ ከወታደራዊ ዝግጅት ጋር ሊያያዝ እንደሚችል እነዚህ ሁኔታዎች የተፈጠሩት ፕሬዚዳንት ዶናልድ ትራምፕ በቴህራን የኒውክሌር ፕሮግራም ላይ ማስጠንቀቂያ መስጠታቸውን ተከትሎ እንደሆነ ተገልጿል። ድርድሩ የማይሳካ ከሆነም ወደ ጥቃት እንደሚመለሱ መግለጻቸው ደግሞ ሌላ አባባሽ ምክንያት እንደሆነ ነው የተገለጸው። የአውሮፕላን በረራዎች የሚከታተሉ መረጃ ሰጪዎች እንደገለጹት ዛሬ በኢራን ሰማይ ላይ የታየው የአውሮፕላኖች የጠፉበት ሁኔታ ፌብሩዋሪ 28 በኢራን ላይ ጥቃት ከተጀመረበት ወቅት ከነበረው ድባብ ጋር የሚመሳሰል እንደሆነ ከዚያ በፊቱ የጦርነቱ ጅማሬ ጋር በማነጻጸር መረጃ ሰጥተዋል። ወደ ዕለቱ አጫጭር መረጃዎቻችን ስናመራ የተባበሩት መንግስታት ድርጅት ባወጣው ሪፖርት የዓለም እድገት ትንበያ ወደ 2.5 በመቶ ቀንሶታል። በኢራን ላይ የተቀሰቀሰው ጦርነት ለዓለም እድገት መቀነስ ምክንያት ሆነዋል ያለው ድርጅቱ በታዳጊ ሀገራት ያሉ ዝቅተኛ ገቢ ያላቸው ቤተሰቦች የምግብና ኢነርጂ ዋጋ ከደሞዝ በላይ መሆኑ ጉዳት እያስከተለ መሆኑንም አስጠንቅቋል። ሌላው አጭር ዘገባችን የሚሆነው እስራኤልን የተመለከተ ነው። በደቡብ ሊባኖስ እስራኤል በፈጸመችው ጥቃት ቢያንስ 19 ሰዎች ሲገደሉ 17 ሰዎች መቁሰላቸው ተዘግቧል። በሌላ በኩል የእስራኤል ጦር በዌስት ባንክ የቀጠለው ወረራ 24 ሰዎችን ከኢየሩሳሌም ምስራቅ ሂዝማ በቁጥጥር ስር መዋሉ ተሰምተዋል። ኢራንና ደቡብ ኮሪያ በሆርሙዝ ባህር ዳርቻ ላይ ንብረትነቱ የደቡብ ኮሪያ የሆነ መርከብ ላይ በደረሰው ጥቃት ዙሪያ ከበድ ያለ ውይይት ማድረጋቸው ተሰምተዋል። በሴኡል የሚገኘው የውጭ ጉዳይ ሚኒስቴር በደቡብ ኮሪያ የሚተዳደረው ኤችኤምኤም ናሙ በሆርሙዝ ባህር ዳርቻ ግንቦት 4 ቀን በደረሰበት ከባድ ጥቃት ዙሪያ ውይይት ማድረጋቸውና ንግግሩ እንደቀጠለ ተዘግቧል። ሌላው ፈረንሳይ በሆርሙዝ ባህር ዳርቻ ላይ ፈንጂዎች ተጥለው እንደሆነ በእርግጠኝነት ማወቅ እንደማትችል የመከላከያ ሚኒስትሩ ካንትሪ ቫውሪን እንደተናገሩ ተዘግቧል። የአሜሪካ ሚዲያዎች በአካባቢው ቢያንስ 10 ፈንጂዎች አሉ ሲሉ መዘገባቸው ይታወሳል። የዮርዳኖስ ጦር ሰራዊት በሀገሪቱ የአየር ክልል ውስጥ የገባ
ከማን እንደተላኩ ያልታወቁ ሰው አልባ አውሮፕላን ወይም ደግሞ ድሮኖች መምታቱን የጆርዳን ዜና አገልግሎት ዘግበዋል። ሰራዊቱ በሰሜናዊ ዮርዳኖስ በጄራሽ ጠቅላይ ግዛት ውስጥ የተላከው ድሮን ምንም ጉዳት እንዳላደረሰም ዘግበዋል። ሌላው አጭር መረጃ በኢራን አጠቃላይ ኢንተርኔት አገልግሎት ከተዘጋ 82ኛ ቀን እንዳስቆጠረ ነው የተነገረው። ሀገሪቱ ከ1944 ሰዓታት በላይ ከዓለም አቀፍ ኢንተርኔት አገልግሎት ሙሉ ለሙሉ እንደተቋረጠች ተዘግቧል። የቻይናው ፕሬዚዳንት ዢ ለሩሲያ አቻቸው ፑቲን እንደተናገሩት ሁለገብ የተኩስ አቁም ስምምነት እጅግ አስፈላጊ እንደሆነ ገልጸዋል። ጦርነቱ እንደገና መጀመር ደግሞ የበለጠ የማይመከርና በተለይ ድርድሩ ማስቀጠል አስፈላጊ ነው ሲሉ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዙሪያ ሀሳባቸውን እንደሰጡ ተዘግቧል። ሌላው መረጃችን ትራምፕ የኢራን ጦርነት በጣም በፍጥነት እንደሚቆም በድጋሚ መናገራቸው ተከትሎ የነዳጅ ዋጋ ላይ መቀነሱን ወይም ደግሞ ቅናሽ ማሳየቱ እየተነገረ ነው የሚገኘው። በሌላ በኩል እና የመጨረሻው መረጃችን የሚሆነው ኩባን የተመለከተ ነው። የኩባ የቀድሞ መሪ ራውል ካስትሮ በ1996 በተከሰከሱት 2 አውሮፕላኖች ወንጀል በአሜሪካ ክስ እንደተመሰረተባቸው ተዘግቧል። ዩናይትድ ስቴትስ የቀድሞ የኩባ መሪ ራውል ካስትሮ በ1996 በኩባና ፍሎሪዳ መሃል በተደረጉ 2 አውሮፕላኖች መውደቅ ምክንያት የአሜሪካ ዜጎችን ለመግደል በማሴር እና በሌሎች ወንጀሎች ክስ መስርታለች። ረቡዕ ዕለት ይፋ በሆነው የክስ የኩባ አሜሪካዊ ብራዘርስ ቱ ዘ ሪስኪው የተባለ ቡድን ንብረትነቱን የሆነው አውሮፕላን ላይ ጥቃት በማድረስ 3 አሜሪካውያን ጨምሮ 4 ሰዎችን በመግደል ራውል ካስትሮን እና ሌሎች 5 ሰዎችን ተከሷል። የ94 ዓመቱ አዛውንት ራውል ካስትሮ የሀገሪቱ ጦር ኃይል መሪ የነበሩ ሲሆን በአደጋው ዓለም አቀፍ ውግዘት ገጥሟቸው እንደነበረም ተዘግቧል። በኩባ የኮሚኒስት አገዛዝ ላይ ጫና ለመፍጠር ያለመ ነው ያሉት የወቅቱ የኩባ ፕሬዚዳንት ሚጌል ዲያዝ ክሱ ምንም አይነት የህግ መሰረት የሌለውና የፖለቲካ አካሄድ ሲሉ አጣጥለውታል። እንግዲህ ዕለቱ የነበሩን አንኳር መረጃዎች እነዚህ ናቸው። እስካሁን ድረስ ታክሳችሁ ስለተከታተላችሁ አመሰግናለሁ። ነገ በሌላ ዕለታዊ አንኳር መረጃዎች የምንገናኝ ይሆናል። እስከዛ ቸር ቆዩ።